መሪና ፈቃቸው በመላው ዓለም የሚገኙ የጥቁር ዘሮች አፍሪካ ለረጅም ጊዜ ስትመኘው የነበረው የእውነተኛ የህዝብ ልጅ በቡርኪና ፋሶ ላይ ተነሳ ቢሏቸው አይናቸውንም ተስፋቸውንም ቡርኪና ፋሶ ላይ ዋጋድጉ ካደረጉ ይሄ 2 ዓመት አለፋቸው። እውን የጥቁር ዘር መሪ ሊወጣለት አፍሪካን ተስፋ ሊኖራት ነው በማለት የዕለት ተግባሩን በስስት ይከታተላሉ። général américain mente, ça ne nous étonne pas. Parce que Colin Powell a menti. L'Irak a été détruit. Barack Obama a menti. Kadhafi a été tué. በኮሊን ፓውል ውሸት ኢራቅ ወድማለች፣ በባራክ ኦባማ ውሸት ደግሞ ጋዳፊ ተገድለዋል። ነገር ግን በዚህ ጊዜ የእነሱን ተንኮልና ውሸት እኛን እንዲጎዳን አንፈቅድም። ለዛም ነው የምንነግራቸው እኛ ተቃዋሚዎች አይደለንም፣ ነገር ግን መታደንን፣ ኢኮኖሚያዊ ባርነትንና ኢፍትሐዊ ድርጊትን እንቃወማለን። ይህ ከሰሞኑ በአፍሪካ የሚገኝ አፍሪኮም የተሰኘ የአሜሪካን ጥቅም አስከባሪ የሆነ ወታደራዊ ተቋም ኃላፊ የሆኑት ሚካኤል ላንግሌይ በሴኔቱ ፊት ቀርበው በትራውሬ ላይ ያሰሙትን የወንጀል ክስ ተከትሎ በቡርኪና ፋሶ እጃችሁን ከትራውሬ ላይ አንሱ ሲሉ በቁጣ ማዕበል በተቃውሞ አደባባይ ከወጡት አንዱ የሆነው ኦሲቢ ጆሃን የተባለ ሙዚቀኛ የአሜሪካ መሪዎች ውሸታቸው ያስከተለውን መዘዝ በማንሳት ያስተላልፈው መልእክት ነው። ባራክ ኦባማ a menti. Kadhafi a été tué. Mais cette fois-ci, leur mensonge በዓለም ዙሪያ የሚገኙ በርካታ ጥቁር የሰላምና የፍትህ ማህበረሰብ ጠያቂዎች ከአቡጃ እስከ ፕሪቶሪያ፣ ከካምፓላ እስከ ፓሪስ፣ ከባማኮ እስከ ብራሰልስና ቺካጎ በአንድነት አደባባይ በመውጣት የተቃውሟቸውንም የቁጣቸውንም ድምፅ በአራቱ ማዕዘናት አስተጋቡ። ሌላ ሊቢያ ሊኖር አይገባም የሚሉ ድምፆችም በማህበራዊ ሚዲያዎች ላይ በስፋት ተሰራጩ። ከኦሉሴጉን ኦባሳንጆ እስከ ጁሊየስ ማሊማ፣ ከሰርጌይ ላቭሮቭ እስከ ሲሺኬዲና እና ራማፎዛ ያሉ የዓለም ታላላቅ መሪዎችና ተጽዕኖ ፈጣሪ ግለሰቦች ለትራውሬ ጥብቅና ቆመዋል። የቡርኪና ፋሶ የደህንነት ሚኒስተርም በቀጣይ 10 ዓመት ውስጥ ቡርኪና ፋሶን ሙሉ ለሙሉ ለመቆጣጠርና ይህንን መንግስታችንን ለማስወገድ ከባድ ኦፕሬሽን ለማድረግ እንደተዘጋጁ መረጃው ደርሶኛል ብለዋል። have called for a mass rally in support of the junta after the government said it had foiled an attempted coup and accused America and France of influencing the country's politics. Since Traoré came to power, the military government has cracked... ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች፣ በዛሬው መሰናዷችን ስለ አፍሪካ መሪዎችና የጀነራሉን ንግግር ተከትሎ ስለተከሰተው ቁጣና አናጋሪ ስለሆነው የቡርኪና ፋሶ የደህንነት ሚኒስትር መግለጫ እንቃኛለን። አብራችሁን ቆዩም። ዓለምን አሞላቆ የሚያኖር ሀብት ያላቸው ህዝቦቿ የቤተ ተመልካች ሆነው በችግር የሚማቅቁት የገዛ ሀብቷ ጠላት የሆነባት አፍሪካችን በተለያዩ ጊዜያት ባለራእዮች ለህዝብ የኖሩና ለብዙዎች የተስፋና የጽናት አርማ የሆኑ መሪዎችን አፍርታ ያሳየችን ቢሆንም ነገር ግን አፍሪካን ሁልጊዜ በአውራጣታቸው ስር ማቆየት በሚፈልጉና የተሻለች አፍሪካን እውን ሆና ማየት በማይፈልጉ የምዕራቡ ዓለም ባለጸጎች ከመሬት ስር እንዲገቡ አሊያም ከስልጣን እንዲወገዱ ተደርገዋል። ይህ አሳዛኝ እውነታ ነው። ከሰሞኑ ደግሞ የአሜሪካ በአፍሪካ የሚገኝ አፍሪኮም የተባለውን የአሜሪካን ጥቅም አስጠባቂ ወታደራዊ ተቋም ኃላፊ የሆኑት ሚካኤል ላንግሌይ በአሜሪካ ለሴኔቱ የጦር ሰራዊት አገልግሎት ኮሚቴ ፊት ለ2 ሰዓታት ያህል ባቀረቡት ሪፖርት ወጣቱን የቡርኪና ፋሶ መሪ ኢብራሂም ትራኦሬን የሀገሪቱን የወርቅ ክምችት ለስልጣን መጠበቂያው እያዋለው ነው። የቡርኪና ፋሶ ህዝብ በጭቆና ስር ነው። ህዝቡ በሀብቱ መጠቀም አልቻለም፣ ነፃነት ተጠምቷል ሲሉ አሜሪካ ጋዳፊን ከማስወገዷ በፊት በ2011 ስትለው እንደነበረው ሁሉ ዛሬም ዓመታትን ተሻግሮ ያንኑ በመርገም ነበር ሲናገሩ የተደመጡት ጀነራል ላንግሌይ whether it's their gold reserves, that is all those proceeds are just in exchange to protect the junta regime. ይህ ንግግራቸው በበርካቶች ዘንድ ተቀባይነት ያላገኘ ሲሆን በዓለም ዙሪያ በሚገኙ ጥቁሮች ላይም የተቃውሞ ማዕበል እንዲነሳ በቁጣም ወደ አደባባይ እንዲወጡ ያደረገ ነበር። አፍሪኮም የተባለው ይህ አሜሪካ ወታደራዊ ተቋምና ሀብቷ ጠላት የሆነባት አፍሪካችንን ሁለቱ ያላቸውን ታሪካዊ መስተጋብር ምንድን ነው ብለን የነገሩን ሴራ በግልጽ ለመረዳት ያክል ታሪክን የኋሊት ተጉዘን አንዱን ክስተት እንመልከት። የሊቢያን ሀብት ለሊቢያውያን በሚል አቋሙ ህዝቡን ሀብታም፣ ሀገሩን የበለጸገች አፍሪካዊ ሀገር አድርጎ የነበረው የሊቢያው ታላቅ መሪ ሙአመር አቡ መሐመድ አቡ ሚኒያር ጋዳፊ የአሜሪካና የአውሮፓውያን የነዳጅ ኩባንያዎች ከሀገሩ ካባረረ በኋላ ከሁለቱም ዘመቻ ተጀመረበት። አሜሪካ ጋዳፊ የሊቢያን ህዝብ ሀብት ለራሱ ስልጣን ማስጠበቂያ እየተጠቀመበት ነው። ህዝቡ በጭቆና ስር ነው። የሊቢያ ህዝብ በአምባገነንነት የያዘው ሙአመር ጋዳፊ ካልተወገደ ይህ ህዝብ በጭቆና መኖር ነው ካለች በኋላ በአፍሪካ ጥቅሟን እንዲያስከብርላት አፍሪኮም ብላ ባቋቋመችውና በአድሚራል ሳም ሎክሊር በሚመራው ወታደራዊ ተቋም በኩል ጋዳፊን የማስወገድ ሚስጥራዊ ዘመቻ ከፈተች። ኦፕሬሽን ኦዲሴይ ዳውን የተባለውን ጋዳፊ ማስወገድ ተልእኮውን ያደረገ ሚስጥራዊ ኦፕሬሽን ካደራጀችና በተለያየ ሴራ ሞክረው ታልበገር ያላቸውን ጋዳፊን ለማስወገድ ሊቢያን በቦምብ ካፈራረሱ በኋላ እቅዳቸው
እቅዳቸው ሰምሮ በ2011 አሜሪካና አጋሮቿ አይደለም ለሀገሩ ለመላው አፍሪካውያን ብሩህ ቀን ነፃነትና እድገትን የሚመኘውን ታላቁን መሪ ሙአመር አቡ ሙኒያር ጋዳፊን እስከ ወዲያኛው እንዲያሸልብና ሊቢያን እንዳልነበረች አድርገዋት ወጡ። በዚህ አፍሪኮም በተሰኘው የአሜሪካን ጥቅም ጠባቂ ወታደራዊ ተቋም አማካኝነትም ጋዳፊን ካስወገዱ በኋላም የሊቢያን ነዳጅ እንደ ልብ መቅዳት ጀመሩ። ሰሞኑን ደግሞ በ2011 አድሚራል ሳም ሎክሊድ ልክ ጋዳፊ ላይ እንዳደረገው ሁሉ በቅርቡ አፍሪኮምን እንዲመራ የተሾመው ሚካኤል ላንግሌ የተባለው አዛዥ ወጣቱን የቡርኪና ፋሶው መሪ ኢብራሂም ትራኦሬን የሀገሪቱን የወርቅ ክምችት ለስልጣን መጠበቂያው እያዋለው ነው፣ ህዝብ በጭቆና ስር ነው፣ ህዝቡ በሀብት መጠቀም አልቻለም ሲል ልክ እንዳለፈው ሁሉ ህዝቡ ነፃነት ተጠምቷል ሲል ተደመጠ። ካፒቴን ትራኦሬን የአሜሪካን ጥቅም ጠላት አድርገው ለሴኔቱ የጦር አገልግሎት ኮሚቴ ያቀረቡት ይህንን የጀኔራል ላንግሌን አላግባብ የወንጀል ክስ ተከትሎ እጃችሁን ከትራኦሬ ላይ አንሱ የሚሉ በዓለም ዙሪያ የሚገኙ በርካታ ጥቁር የሰላምና የፍትህ ጠያቂ ማህበረሰቦች አደባባይ እንዲወጡ አደረገ። ወጣቱ መሪ ኢብራሂም ትራኦሬ በቁጣ ገንፍሎ ከቤቱ ለወጣውና በየቤቱ ሆኖ በቁጭት ስለሚብሰለሰለው ለቡርኪና ፋሶ ህዝብም በቃል አቀባዩ በኩል የሚከተለውን መልእክት አስተላለፉ። ውድ የቡርኪና ፋሶ ህዝቦች ዛሬ መልእክት የማስተላልፈው በተወካዮች በኩል ሲሆን እንደ መሪ ግን አይደለም። ይልቁንም እንደ ልጃችሁ፣ እንደ ወንድማችሁና እንደ አባት ሆኜ ነው። በቅርብ እንደተሰማው እያደረገን ያለው የሙሉ ነፃነት ጥረትና ያስመዘገብናቸው ለውጦች ያላስደሰታቸው አካላት የሐሰት ውንጀላ ሰንዝረዋል። ለሰላምና ለዜጎች ስጋት እንደሆንኩም ተገልጸዋል። ያረጋግጥላቸው የምፈልገው ውንጀላው ሐሰት፣ ማስፈራሪያውም እርባና ቢስ መሆኑን ነው። እነዚህ አካላት ሰሚ ካገኙ የትኛውንም የፈጠራ ወሬ አውርተው ህዝብ እስካባሉ ድረስ ህሊናቸውን አይቆረቁራቸውም። ስለዚህ ይህንን ዓላማቸውን ማወቅ ያስፈልጋል። ነፃነታችንን በራሳችን እንደተቀዳጀን ዕጣ ፈንታችንንም ራሳችን ነው የምንወስነው። በዚህ ስጋት አይግባችሁ። በቀላሉ እንደፈራለን ብላችሁ አታስቡ። ዋናውና ትልቁ ከእናንተ የሚጠበቀው ግን የእነሱን ሴራ ማወቅና ከምንም ነገር በላይ ሀገራችሁን ማስቀደማችሁ ነው። ዓለምን አሞላቆ የሚያኖር ሀብት ያላቸው በምዕራባውያን የእጅ ዙር ቅኝ ግዛትና የገዛ ሀብታቸው በእነሱ ተበዝብዞ የበይ ተመልካች ሆነው በችግር መኖራቸው የሚያንገበግባቸው አፍሪካውያን አርቲስቶች፣ አክቲቪስቶች፣ ጥቁር አሜሪካውያን ጨምሮ የፍትሐዊነትን የሚጠየፉ ነጮች ሳይቀር የላንግሌን ክስ ጉዳይ በቀላሉ ማለፍ አልወደዱም። ይልቁንም አሜሪካ በአንዱ ሉዓላዊ ሀገር ላይ ይመለከተኛል፣ ያገባኛል የሚለውን ያረጃ አቋሟን እንድትቀይር አስተያየት ከመስጠት አልፈው ሚያዝያ 30 ቀን ዓለም አቀፍ የድጋፍ ሰልፍ በማድረግ አሜሪካ ላይ ከባድ ተቃውሞና ለወጣቱ መሪ ካፒቴን ኢብራሂም ትራኦሬ ከፍተኛ ድጋፍ በአንድነት በመውጣት ድምፃቸውን አሰምተዋል። እነዚህ ሰልፎች በበርካታ የአፍሪካ አገራት በተለያዩ ከተሞች ላይ ከመደረጋቸውም ባለፈ ከ10 የሚበልጡ የአፍሪካ መሪዎችና የሩሲያ ሽማምንቶች የኢብራሂም ትራኦሬን ደህንነት ቅድሚያ ጉዳያቸው እንደሆነ ፕሬዝዳንቱ በአጭር ጊዜ ያመጣው ለውጥ ሊበረታታ እንጂ ሊያስወነጅለው ባልተገባ ነበር በማለት ድጋፋቸውን በአደባባይ በይፋ ገልጸዋል። በየከተሞቹ የወጡ በሚሊዮን የሚቆጠሩ ሰልፈኞች አሜሪካ እኩይ ሀሳቧን ታቆም፣ ከአፍሪካ ላይ እጇን ታንሳ የሚሉና አሜሪካ ትራኦሬ እንዳትነካ፣ እሱ የሀገሩን ሀብት አስከበረ እንጂ ለራሱ ጥቅም አላዋልም፣ ረጅም እድሜ ለኢብራሂም ትራኦሬ የሚሉ መፈክሮችን አስተጋብተዋል። ተጨባጭ አገሩን የለወጠ መሪን ለህዝቡ ስጋት ነው ብሎ መናገር አግባብነት የሌለው ነው በማለትም በርካቶች በማህበራዊ ሚዲያዎች ላይ ዘመቻ ጀምረዋል። የተለያዩ ሀሳቦችንም እያንሸራሸሩ ሲሆን ቢቢሲ ከሰልፉ በኋላ ባወጣው ዘገባ ጄኔራል ላንግሌ በካፒቴን ኢብራሂም ትራኦሬ ላይ ያቀረቡትን ክስ የቡርኪና ፋሶን አገዛዝ ከማዳከም ይልቅ ከቡርኪና ፋሶ ተሻግሮ የወጣቱን ካፒቴን ፕሬዝዳንት አቋምና አገዛዝ ያጠናከረ ሆኗል ብሎታል። በአውሮፓ ጎዳናዎች የወጡ ሰላማዊ ሰልፈኞች የሀገራቸውን ባንዲራ ከቡርኪና ፋሶ ባንዲራና ከኢብራሂም ትራኦሬ ምስል ጋር ይዘው የወጡ ሲሆን በተለይ በፓሪስ የወጡ ሰልፈኞች የፈረንሳዩን ጠቅላይ ሚኒስትር ማክሮንን የሚያወግዙና ትራኦሬን የሚደግፉ መፈክሮችን ሲያሰሙ ውለዋል። በቡርኪና ፋሶ ዋና ከተማ ኦጋዱጉ በዚህ የተቃውሞ ሰልፍ ላይ የተገኘው ሙዚቀኛ ኦሲቢ ጆሃን የተባለው ወጣት በትራኦሬ ላይ የተሰማው ውንጀላ እንዳላስገረመው በመግለጽ የተሳሳቱ መረጃዎችና የፍትሐዊነትን በመቃወም ያለፈው ውሸታቸው ያስከተለው መዘዝ በማንሳት ባስተላለፈው መልእክቱ በኮሊን ፓውል ውሸት ኢራቅ ወድማለች፣ በባራክ ኦባማ ውሸት ደግሞ ጋዳፊ ተገድለዋል። ነገር ግን በዚህ ጊዜ የእነሱን ተንኮልና ውሸት እኛን እንዲጎዳን አንፈቅድም። ለዛም ነው የምንነግራቸው እኛ ተቃዋሚዎች አይደለንም፣ ነገር ግን መታደንንና ኢኮኖሚያዊ ባርነትን፣ የፍትሐዊ ድርጊትን እንቃወማለን ብሏል። ይህንን ዘመቻ የዓለማችን ታላላቅ ግለሰቦችና መሪዎች የተቀላቀሉ ሲሆን ለወትሮው የምዕራባውያን ወዳጅና የእነሱ ቅድ ፈጻሚ የሆኑት የደቡብ አፍሪካው ራማፎዛም በመገናኛ ብዙሃን ብቅ ብለው ድምፃቸውን አሰምተዋል። ከቀድሞ የናይጄሪያው መሪ ከኦሉሴጉን ኦባሳንጆ እስከ ሩሲያው ሚኒስትር ሰርጌይ ላቭሮቭ፣ ከታዋቂ ፖለቲከኛ ጁሊየስ ማሊማ እስከ ዲሞክራቲክ ኮንጎ መሪው ሺሴኬዲን ጨምሮ በርካቶች ከትራኦሬ ጎን በመቆም ድምፃቸውን አሰምተዋል። ዓለምን አሞላቆ የሚያኖር ሀብት ያላቸው በችግር የሚማቁት አፍሪካውያን አንድ ሆነው እስካልተባበሩና መሪዎቿ ከአውሮፓና አሜሪካ ተጽዕኖ እጅ ጥምዘዛ ወጥተው በአንድነት እስካልቆሙ ድረስ አፍሪካ ወርቅ አልማዝ ነዳጇ ጠላቷ እንደሆነ ይቀጥላል። ሰላም በዓለም ላይ ይሁን። ሰላም በአፍሪካና በሀገራችን። በያላችሁበት ሁሉ ሰላም ይሁን እያል ፕሮግራማችን በዚህ አበቃን። ሰናይ ጊዜ